ከኢሾ ስፒድ ስኬች ጀርባ ያሉ 5 ሚስጥሮች ለሁላችንም የሚሆኑ ትምህርቶች። ሰላም እንዴት ናችሁ የቻናሌ ቤተሰቦች? ሰሞኑን እንግዲህ እንደምታውቁት ታዋቂው ዩቲዩብ ስትሪመር ኢሾ ስፒድ ኢትዮጵያ ውስጥ መጥቶ ነበርና በዚህም የተለያዩ ቦታዎችን ኢትዮጵያ ውስጥ ለመጎብኘት ችሏል። ኢትዮጵያንም በተወሰነ መልኩ ለሌሎች ህዝቦችና ሀገሮች አስተዋውቋል። እና በዛሬ ቪዲዮ ከኢሾ ስፒድ ስኬች ጀርባ ያሉ ጥንካሬዎችና ከሱ ልንማራቸው የሚገቡንን 5 ጠቃሚ ናቸው ብዬ ያሰቧቸውን ርዕሰ ጉዳዮች ለማንሳት ሞክሬያለሁ። እስከ መጨረሻው ድረስ አብራችሁን ቆዩ። መልካም ቆይታ። እንግዲህ ለዚህ ቪዲዮ ይሆናል ብዬ ከመረጥኳቸው ውስጥ የመጀመሪያው ጠንክሮ መስራት ነው። እንዳያችሁት ስፒድ ኢትዮጵያ ውስጥ በነበረው ቆይታ ከ4 ሰዓት በላይ በቀጥታ ስርጭት በከፍተኛ ፍጥነትና ድካም በሌለው ስሜት ስራውን ሲሰራ ነበር። ስፒድ ሁልጊዜም ለብዙ ሰዓታት ያህል ምናልባትም ከ5 እስከ 10 ሰዓታት ያህል ላይቭ ይገባል። ይህም በምንሰራው ስራ ምን ያህል ቆራጥ መሆን እንዳለብንና ጠንክረን መስራት እንዳለብን ያሳያል። ሁለተኛው ደግሞ እንግዲህ ከኢሾ ጥንካሬዎችና የስኬት ቁልፎች ከሆኑት ውስጥ ልንማራቸው የሚገቡት ነገሮች ብያሰብኩት ኮንሲስተንሲ ወይም በተከታታይነት መስራት፣ ወጥነት ማለት ነው። እንግዲህ እንደምታዩት ስፒድ በቀን ውስጥ ከ5 እስከ 10 ሰዓታት ያህል ያለምንም ማቋረጥ ወኔ በተሞላውና ጠንካራ በሆነ ስሜት ላይቭ ላይ ይቆያል። ይህም አሁን ባለንበት እያንዳንዳችን ባለንበት የሥራ መስክ የሥራ ሙያ እና ዘርፍ ምን ያህል ጠንክረን እየሰራ እንደሆነና በተከታታይስ ያለምንም ተስፋ መቁረጥ ምን ያህል እየሰራ ነው የሚለውን እኛን የሚጠይቅ ነገር ነውና ይህን ብናስብበት ጥሩ ይመስላል። ሰሞኑን እንኳን ኢትዮጵያ ውስጥ የነበረውን ሁኔታ ብትመለከቱ ኢሾ ስፒድ ኢትዮጵያ ከመምጣቱ በፊት ኬንያ ነበረ። ከዛ በኋላ ደግሞ ወደ ኢትዮጵያ መጣ። ከኢትዮጵያ ደግሞ ግብጽ ሄደ። ከግብጽ አሁንም ሞሮኮ ሄደ። ከሞሮኮ ደግሞ እንደምታውቁት ሴኔጋል እያለ አንድም ቀን እንኳን አርፎ አይውልም እና በዚህ ሳምንት 2 ሳምንት አካባቢ እንኳን እያንዳንዱን የአፍሪካ ሀገሮችን እየዞረ በሚጎበኝበት ጊዜ ምንም አይነት ቀን አሳልፎ ወይ ረፍት ላደርግ ብሎ አያውቅም። እኛ ግን ምን ያህል ጊዜዎችን ጠንክረና ኮንሲስተንሲ ወጥነት ያለው ስራ እየሰራ እንደሆነ ራሳችን መገምገም የሚያስፈልግ ነገር ነው ብዬ ማሰበው። ይህም እኛ አሁን ባለንበት ሁኔታ ምን ያህል ወጥነት አለን፣ ምንስ ማስተካከል አለብን የሚለውን እንድናይና ያሉብንን ድክመቶች አስተካክለን ለቀጣይ ስራችን መፍትሄዎችን እንድናስቀምጥ ጥሩ አጋጣሚ ነው ብዬ አስባለሁ። ሶስተኛው ኦተንቲክ መሆን ወይም እውነተኛነት ነው። እንግዲህ ስፒድ ላይቭ ላይ እና ከላይ ውጭ ያሉ የሚያደርጋቸው እብደትነትና በህይወት አደጋ ሊያደርሱ የሚችሉ ከባባድ ድርጊቶችን ይሞክራል። እንዳያችሁት ስፒድ ኢትዮጵያ ውስጥም ከኢትዮጵያ ውጭም በሚያደርጋቸው የላይቭ ስርጭቶች በጣም አስፈሪና በህይወት ላይ ችግር ሊያመጡ የሚችሉ ነገሮችን ሁሉ ይሞክራል። ሲሞክርም ሲሰራም ይታያል። የሚያሳይም በህይወታችን ስንኖር ራሳችንን መሆን እንዳለብንና ሰዎች የሚወዱንም በዚህ እውነተኛ ማንነታችን መሆን ነው። ለምሳሌ አንዳንዱ ሰው ሌሎችን ወይም ከሱ የተሻሉ ሰዎችን ለመምሰል በሚሞክር ጊዜ ራሱን ያጣል ወይም የራሱን ማንነት ያጣል። ነገር ግን ሰዎች የሚወዱን ከነድክመታችንም ከነመጥፎ ጎናችንም ቢሆን የራሳችን እውነተኛ ማንነትና ባህሪ እንጂ ከሌሎች ኮፒ አድርገን ሌሎችን ለመምሰል የምናደርገው ነገር እንዳልሆነ የኢሾ ስፒድ ባህሪ አንዱ ማሳያ ነው ብዬ አስባለሁ። አራተኛ ደግሞ አዳፕቴብል ወይም ከነገሮች ጋር ቶሎ መላመድ ነው። ስፒድ ከሀገር ውጭም ከሀገር ከብዙ ሀገሮች ጋር ሲዞር ከተለያዩ ባህሎች ጋር ይታወቃል። በዚህም የሌሎችን ባህሎች በፍጥነት ሲላመድና ጭራሽም ከነዛ ባህሎች ጋር አብሮ ያደገ እስኪመስል ድረስ ሲላመድ ወይም ሲመሳሰል ይታያል። ለምሳሌ ኢትዮጵያ ውስጥ መጥቶሳል ያደረገው እንጀራ መብላት፣ ጥሬ ስጋ መብላት፣ እንደገና ደግሞ ኢትዮጵያ ወዲያው እንደገባ የነበሩት ጭፈራዎች፣ የባህል አቀባበሎች ምናምን እነዚህ ከተለያዩ ባህሎች ወይም ከተለያዩ ሀገር ብሔረሰቦች ሲሄድ እንዴት ከነገሮች ወይም ከነዛ ባህሎች ጋር እንደሚላመድና ራሱን ፍሌክሲብል አድርጎ እንደሚኖር ነው የሚያሳየው። እኛም ለምሳሌ ሌሎች ባህሎች ሊኖሩ ይችላሉ። የሌሎች ብሔረሰቦች ኢትዮጵያ ውስጥ እንደምታውቁት ብዙ ብሔረሰቦች ባህሎች አሉና ከነሱ ጋር ተግባብተንና ከነሱ ጋር ተላምደን መኖር እንዳለብን የሚያሳይ ነው ብዬ አስባለሁ። በአንድም በኩል በዚህም የኢሾ ስፒድ በሚያደርጋቸው ከሌሎች ባህሎች ጋር በሚያደርጋቸው ፍሌክሲብል የሆኑ መላመዶች ሰዎች በፍጥነት ከሌሎች ባህሎች ጋር የሚያደርገውን በፍጥነት የመላመድና ከባህሎቹም ጋር ያለውን ቁርኝት በሌሎች ሰዎች ዘንድ ወይም በነዛ ባህል ዘንድ ተቀባይነት እንዲያገኝና ተወዳጅነቱ እንዲጨምር አድርጎታል። አምስተኛ ኦዲየንስ ኮኔክሽን ወይም ከተመልካች ጋር ያለው ጥልቅ የሆነ ትስስር ነው። ስፒድ ተመልካቹን እንደ ቤተሰብ ነው የሚያያቸው። እንግዲህ እናንተም ስታዩት እንደነበረው ስፒድ ኢትዮጵያ ውስጥ በነበረው ሁኔታ በግራ እጁ ያዛት ስልክ ነገር አለና እሱ ስልክ ኖርማል ስልክ ብቻ አይደለም። ላይቭ ላይ የሚደረጉ ጽሁፎችን የሚጻፉለትን ጽሁፎች ምናምን ያንዳንዱ ነገሮችን የሚከታተልበት ነውና ለዛም ነው አስሬ ስልኩን እጁን የሚያየውና አንዳንዴ ይጣላቸዋል፣ አንዳንዴ ደግሞ ይለማመጣቸዋል።
አንዳንዴ ደግሞ እንደዚህ ሲያፈቅራቸው ወይም ጥሩ ፍቅር ሲሰጣቸው ኢንተራክቲቭ የሆኑ ነገሮችን ሲያደርግ ይታያልና ይህ መሆኑ ተከታዮቹ ልክ አብረውት እንዳሉ እንዲሰማቸውና ጓደኛቸው ጥልቅ የሆነ ጓደኛቸው እንደሆነ እንዲያስቡ ያደረገበት ባህሪው ነው። እኛም በየትኛውም የስራ ዘርፍ በንግድ ሊሆን ይችላል፣ በትምህርት ወይም በመንግስት መስሪያ ቤቶች በማንኛውም ሙያ ብንሆን ከደንበኞቻችን ወይም እኛን አገልግሎት ፈልገው ከሚመጡ ተጠቃሚዎች ጋር ጥሩና አሪፍ የተባለ ግንኙነት እንዲኖርና ይህ ግንኙነት ካለን ደግሞ እኛ ምን ያህል ውጤታማ እንደምንሆን የሚያሳይ ነገር ነው። ለዛሬው ያዙላችሁ ቪዲዮ እንግዲህ ይህን ይመስላል። በሌላ ቀጣይ ቪዲዮ አሪፍ በሆነ ቪዲዮ እንገናኛለን። እስከዛ ይህን ቪዲዮ ላይክ እና ሰብስክራይብ ማድረግ እንዳይረሳ። በቀጣይ እስክንገናኝ ሰናይ ቆይታ ይሁንላችሁ።